ሰላም ተማሪዎች እንዴት ናችሁ? ይህ የስማርት ጁኒየር ዩቲዩብ ቻናላችን ነው። እኔ ደግሞ በረከት ነኝ። ዛሬ አብረን የምናየው የ10ኛ ክፍል ሂስትሪ ትምህርት ዩኒት 4ን አብረን ከኔ ጋር የምናየው ይሆናል ማለት ነው። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንዲሁም ደግሞ ይጠቅማል ብላችሁ ለምታስቡ ሰው ሼር በማድረግ ቪዲዮን እንጀምራለን ማለት ነው። ተከታተሉ። እሺ ስለዚህ ዛሬ የምናየው የኛው ነው። ስፔሻሊ ከኔ ጋር የምናየው የሚሆነው ወርልድ ዋር ዋናው ወር ደግሞ ዘፈርስ ወርልድ ዋር እናያለን። ያው እንደምናውቀው እሱኛው ቱክ ያደረገው ከ1914 እስከ 1918 ለአራት ዓመታት ነው። ታዲያ በዚህ አራት ዓመታት ውስጥ አሁን ለዚህኛው ጦርነት እንደ ምክንያት ወር ደግሞ በአንዴ የተካሄደ ነገር ሲሆን ቀስ ብሎ ስር እየሰደደ ወር እየከረረ የመጣ ነገሮች አሉ። እነሱን አራት ምክንያቶች አሉና ደግሞ ኢሚዲየት ኮዝም ብለን ያስቀመጥነው ነገር አለ። እነሱን አብረን የምናየው ይሆናል ማለት ነው። ታዲያ ታሪክ እንደሚያስረዳው ከሆነ በዚህ ጦርነት ውስጥ ኦልሞስት ወደ ከ30 ወር ደግሞ ከ28 ኔሽኖች በላይ የተሳተፉበት ኢንተርናሽናል የሆነ ኮንፍሊክት ነው። ስፔሻሊ ደግሞ ስንመለከት ዩሮፒያን ኔሽኖች አውሮፓዎች ይገኙበታል። ራሽያ ያለችበት፣ በሚድል ኢስት መካከለኛው ምስራቅ እንዲሁም ደግሞ የተለያዩ ሪጅኖች የተሳተፉበት ጦርነት ነው ማለት ነው። እንደ ሜን ነው ሩት ኮዝ ኦፍ ወርልድ ዋር ዘ ፈርስት እሱኛው ላይ አራት ነገሮችን አሉና ደግሞ ስፔሻሊ ደግሞ ኢሚዲየት ኮዝም ብለን ያስቀምጥነው አለ ለእናንተ ለመያዝ እንዲያመቻችሁ በዚህኛው አድርገን ይዛታለን ማለት ነው። ሜን በሚል ማለት ነው። ኤም ሚሊታሪዝም አሊያንስ አለ፣ ኢምፔሪያሊዝም አለ፣ ኤን ደግሞ ናሽናሊዝም አለ። እነዚህ ነገሮች አሉና ደግሞ ሜን ኮዝ ብለን ያሰብነው ደግሞ አሳሲኔሽን ኦፍ እነዚህ ያሉ ማለት ነው። እሺ እና ደግሞ በዚህ መካከል ዋና ሀሳቡ ምንድነው? ካንትሪስ ቢውልድ ስትሮንግ አርሚስ ኤንድ ፕሪፔር ፎር ዋር፣ ራሳቸውን ወታደራዊ ኃይላቸውን በማጠናከር ራሳቸውን ለጦርነት ያዘጋጁ ነበር። ይሄኛውም እንደ ምክንያት ነው እና ደግሞ ስፔሻሊ እዚህ ጋር ከተመለከትን ጀርመኒ ኤንድ ብሪቴን ስፔሻሊ ኮምፒትድ ቱ ቢውልድ ፓወርፉል ኔቪስ። ይሄኛው የባህር ኃይል ከመገንባት አንጻር እንግሊዝ እና ጀርመን በጣም ይፎካከሩ ነበር። እንዲሁም ታሪክ እንደሚያስረዳው ከሆነ ጀርመን ወደ 2 ሚሊዮን የሚጠጋ ወታደራዊ ኃይል ነበራት፣ የሰለጠነ ወታደር። እናም ደግሞ ወደ 100 የሚጠጋ ዋርሺፖች ነበሯት፣ ማለትም የጦር መርከቦች ነበሯት ማለት ነው። ይሄም እንደ አንዱ ምክንያት ነው ማለት ነው። ሌላኛው ደግሞ ስንመለከት ሚሊታሪ ሊደርስ ሃድ ኤ ሎት ኦፍ ኢንፍሉዌንስ ኦን ዘ ገቨርንመንት ዲሲዥን ምንድነው? ይሄ ደግሞ ወታደራዊ አመራሮች ወር ደግሞ ወታደራዊ ሊደሮች ምንድነው የመንግስት ወር ደግሞ የአስተዳደራዊ ውሳኔ ላይ በጣም ትልቅ ተጽዕኖ ፈጣሪዎችም ነበሩ፣ ኢንፍሉዌንስም ያደረጉ ነበር። ይህም እንደ ምክንያት ይጠቀሳል። ሌላኛው ደግሞ እንደ ምክንያት የምንመለከተው ምንድነው የተለያዩ ሀገራት ስፔሻል ዩሮፒያን ኔሽኖች ምንድነው ከኔጎሽዬሽን ወር ደግሞ ከዲፕሎማሲ በላይ እንደ ችግር መፍቻ አድርገው የሚያዩት ጦርነትን ስለነበር ይሄኛው ወታደራዊ ኃይላቸውን ማጠናከራቸው በዚህ ምክንያት ይጠቀሳል ማለት ነው። ሌላኛው ደግሞ ይሄኛው ሚሊታሪዝም እንደነገርኳችሁ ከእንትን ጋር የሚገናኝ ነገር ነው፣ ወታደራዊ ኃይላቸውን ከማጠናከር ጋር የሚገናኝ ነገር ነው ማለት ነው። እሺ ወደ ሌላኛው ጋር ስንመጣ ደግሞ እዚህኛው ጋር አሊያንስ ጋር ስንመጣ ይሄኛው ምንድነው እንደ ውህደት ወር ደግሞ እንደ ህብረት ብለን የምንገልጸው ነው። ይሄኛው ጋር ስንመጣ ግሮዊንግ ራይቫለሪስ ኤንድ
ሙቹዋል ሚስትረስት ሃድ ሌድ ቱ ዘ ክሪኤሽን ኦፍ ሰቨራል ሚሊታሪ አላያንስ አመንግ ዘ ግሬት ፓወር። በትልልቅ ኃይሎች መካከል ፉክክር መኖሩ እርስ በርስ እንዳይተማመኑ አድርጓቸዋል ማለት ነው። ሶ ምንም እንኳን አሊያንስ መፈጠሩ ወር ደግሞ ያ ሀሳብ የመጣው ምንድነው አንድ ሀገር ሌላ ሀገር ቢያጠቃት ወር ደግሞ ጥቃት ቢሰነዘርባት አባሪዎቹ ወር ደግሞ አጋሮቿ ምን ያደርጋሉ መክተው ወር ደግሞ ዲፌንድ ያደርጉላታል የሚል ሀሳብ ነበር። ነገር ግን የኋላ የሆነው ነገር ምንድነው እቺኛዋ ትንሽዬዋ ግጭት ወደ ትልቅ ወደ ሆነው የዓለም ጦርነት ሊያመራ ችሏል ማለት ነው። ሶ እስቲ እንመለከት። አሊያንስ ብለን ያስቀመጥናቸው አለ ማለት ነው። መጽሐፋችሁ ላይ ትሪፕል አሊያንስ ብለው ያስቀመጠው አለ። ትሪፕል አሊያንስ ማለት ትሪፕል አሊያንስ በዚህ መካከል 3 ሀገራቶች አሉ። ጀርመኒ አለች እና ኦስትሪያ ሃንጋሪ አለች እና ደግሞ ጣሊያን አለችበት ማለት ነው። ይሄኛው ትሪፕል አላያንስ የሚባለው ትሪፕል ያው 3 ማለት ነው። እነዚህ ሶስቱ ጀርመኒ፣ ኦስትሪያ ሃንጋሪ እና ጣሊያን ይገኙበታል። ሶ ዋና ሀሳቡ ምንድነው እንደነገርኳችሁ ጀርመኒ ላይ የሆነ ሀገር ጥቃት ቢያደርስ ወር አታክ ብትደረግ ኦስትሪያ ሃንጋሪ እና ኢታሊ አብረው ምን ያደርጋሉ ማለት ነው ዲፌንድ ያደርጉላታል ማለት ነው። ሌላኛው ደግሞ ትሪፕል ኢንቴንት የምንለው አለ ደግሞ ትሪፕል ኢንቴንት የምንለው ማን አለበት? ብሪቴን፣ ፍራንስ እና ራሽያ ያሉበት ነው። ብሪቴን፣ ፍራንስ እና ራሽያ እነዚህ ይገኙበታል። ይህም ተመሳሳይ ነው። ብሪቴን ላይ የሆነ ሀገር ጥቃት ቢያደርስ ፍራንስ እና ራሽያ ዝም አይሉም፣ አብረው የሚላሉ ማለት ነው ዲፌንድ ያደርጉላታል። ሶ ይሄ ነው ማለት ነው ሀሳቡ። ሌላኛው ደግሞ የምንመለከተው ምንድነው ኢምፔሪያሊዝም ነው። ይሄኛው ያው እንደነገርኳችሁ በቃ ህብረት ወር ደግሞ ውህደት ማለት ነው አላያንስ። ሌላኛው የምንመለከተው ኢምፔሪያሊዝም ነው። ኢምፔሪያሊዝም the nations of Europe competed fiercely for colonies in Africa and Asia። ይሄ ምንድነው ተጨማሪ መሬቶችን ለመቀራመት ስፔሻሊ በቀኝ ግዛት ጋር በተገናኘ ነገር ነው። አፍሪካና ኤዥያ ላይ ብዙ መሬት ከመያዝ አንጻር ጋር በተያያዘ ነው። ሶ ይሄም the quest for colonies sometimes pushed European nations to the brink of war። ይሄ ምንድነው ወደ ጦርነት ዳርቻ ሊያመራቸውም የቻለ ጉዳይ ነው ማለት ነው። ሶ as European countries continue to compete for overseas empires the rivalry and mistrust of one another deepened። ምንድነው ይሄኛው ፉክክራቸው በቃ መሬትን የተለያየ ቦታ ለመቀራመት ስፔሻሊ እንደነገርኳችሁ አፍሪካና ኤዥያ ላይ ቦታ ለመያዝ የሚያደርጉት ፉክክር እርስ በርስ እንዳይተማመኑ አድርጓቸዋል። ይህም ደግሞ የኋላ እየከረረ ሊመጣ ይችላል ማለት ነው። እና ደግሞ እዚህ ላይ ተጨማሪ ነገር የምናየው ኢምፔሪያሊዝም ላይ this caused rivalry especially between ብሪቴን፣ ፍራንስ እና ጀርመኒ ሶስቱ ሀገራት ብሪቴን፣ ፍራንስ እና ጀርመኒ ላይ ትልቅ የሆነ ፉክክር እንዲመጣ ይችላል። እናም ደግሞ እርስ በርስ በመጠራጠር አይን እንድትያዩ የቅናት መንፈስም ነበረ። እርስ በርስ በተጠራጣሪነት እንዲታዩ አድርጓቸዋል ማለት ነው። ይህም በመካከላችሁ ያለውን ውጥረት እንዲሁም ጥላቻ መንፈስ ሊያጋግል የቻለ ጉዳይ ነው ማለት ነው። እሺ ይሄኛው በቃ ቀኝ ከመግዛትና መሬት ከመያዝ ጋር በሚል ማየት እንችላለን ማለት ነው። ተጨማሪ መሬቶችን የሚያዝ ነገር ማለት ነው። እሺ ሌላኛው ደግሞ አራተኛው የምናየው ደግሞ ናሽናሊዝም ምንድነው? ናሽናሊዝም ማለት በአጭሩ ብሔርተኝነት እንደማለት ነው። this means strong pride and loyalty to one's country ለአንድ ሀገር ያለን ኩራት ወር ደግሞ ታማኝነት ብለን መጥቀስ እንችላለን። ስፔሻሊ መጽሐፍ ላይም ካያችሁ ምንድነው በቃ ራሳቸውን we are the better or ደግሞ we are the superior people ራሳቸውን በቃ እኛ ከፍተኞች ሰዎች ነው ደግሞ ምርጡ ዘር ነን ብለው የሚያስቡበትም አይዲዮሎጂ አለ። እዚህኛው ላይ ስንመለከት የተለያዩ ነገሮችን ልናይ እንችላለን። እዚህ ናሽናሊዝም ላይ ፍራንኮ ፕራሺያ ዋር ልንመለከት እንችላለን እዚህ ጋር። እሺ ፍራንኮ ፕሩሺያ ዋር አለ። ፍራንኮ ፕሩሺያ ከስንት እስከ ስንት የተካሄደው? ከ1870 ይህም እንደ ምክንያት ይጠቀሳል። ፍራንኮ ፕሩሺያ ዋር በማንና በማን መካከል የተደረገው? በፍራንስ ማን አለ እዚህ ጋር? ናሽናሊዝም እየቀጠልኩ ያለው ፍራንስ እና በምን ፕሩሺያ በምትባል ጀርመን ኢንዲፔንደንት ስቴት ማለት ነው። እቺ ምንድነች? ጀርመን ስቴት ነች። የጀርመን ስቴት ነች። እንደነገርኳችሁ ታሪክም እንደሚያስረዳው ከሆነ ጀርመን ይዛን ዩኒፋይድ አልነበረችም፣ ማለትም አልተዋሃደችም ነበር። አንድ ጀርመን አልነበረችም። ሁሉም በቃ ኢንዲፔንደንት ስቴት ነበረ እዚህ ጋር እንደሚያስረዳው ማለት ነው። ፕሩሺያ ምንድነች?
ራሷን የቻለች ጀርመን ስቴት ነች። ፍራንስ ደግሞ ራሷን የቻለች የዛኔ ዩኒፋይድ ነበረች ይላል መጽሐፋችሁ። በሁለቱ መካከል ነበር የተካሄደው በ1870 እስከ 1871። ከ1914 ጋር ማለት ወርልድ ዋር 1 ጋር ምንድን ያገናኘው? ይሄው 1914 እስከ 1918 ነበር። ምን ያገናኘዋል የሚል ጥያቄ ጭንቅላታችሁ ውስጥ ሊፈጠር ይችላል። እሱን እናያለን አብረን ማለት ነው። ይሄኛው ጦርነት የተካሄደው የፍራንስ ናፖሊዮን ሰርድ አለ። ናፖሊዮን ኢምፔረር ናፖሊዮን ሶስተኛ የሚባል ናፖሊዮን ሰርድ፣ በፕሩሺያ በኩል ደግሞ ኪንግ ዊልሄልም ፈርስት እና ደግሞ ኦቶ ቫን ቢስማርክ። ይሄኛው እንደውም በጣም ታዋቂ ሰው ነው በጀርመን ታሪክ ውስጥ ኦቶ ቫን ቢስማርክ ቻንስለሩ። ይሄ ደግሞ ንጉስ ነው። እሺ ቻንስለር ማለት በቃ ቺፍ ሊደር ወር ደግሞ እንደ አማካሪ ነገር ላይክ ቀኝ እጅ ብለን የምንጠራው ማለት ነው። መጽሐፋችሁ ታሪክ እንደሚያስረዳው ከሆነ ምን ይላል? የፕሩሺያ መንግስት ወር ደግሞ የዚህኛው ስቴት ለፈረንሳይ አምባሳደር ደብዳቤ ነገር ይልካል። ታዲያ ያን ደብዳቤ ያው በዛ ጊዜ ቴሌግራም ነው አይደለ? በቴሌግራም ነበር የተላከው እና እንደሚያስረዳው ከሆነ ኦቶ ቫን ቢስማርክ ያኛውን የተላከውን ደብዳቤ ወር ደግሞ የተላከውን ጽሁፍ ኤዲት በማድረግ ፍራንሶች ላይክ እንደተሰደቡ አይነት ነገር አድርጎ ኤዲት ያደርገዋል እና ይሄም ሙሉ ፈረንሳይን ያስቆጣ ነበር። ፐብሊሽ ሲደረግ ፈረንሳይን ያስቆጣ ነገር ነበር። ወዲያውኑ ምን ታደርጋለች ማለት ነው? ፈረንሳይ 1870 ላይ ጦርነት በማን ላይ ታውጃለች? በፕሩሺያ ላይ ታውጃለች። እና ከዛ ፊት ደግሞ ኦቶ ቫን ቢስማርክ ምን አይነት አይዲዮሎጂ ነበረው? ላይክ ዩኒፊኬት ጀርመን አንድ እንድትሆን ይፈልግ ነገር ነበረ። ያንም ሀሳብ ያመጣው ምንድነው? በጦርነት ተነገርኳችሁ ቀደም እሱን ነገር ተናግሬው ነበረ። አንድ ጀርመን አንድ ልትሆን የምትችለው በምን ሀሳብ ነው? በጦርነት ብቻ ነው አንድ ዩኒፋይድ ልትሆን የምትችለው የሚል ሀሳብ ነበረው ማለት ነው። ታዲያ አንድ ይሆናሉ። እንዲሁም ደግሞ የተለያዩ የጀርመን ስቴቶች ግዛት ነገር ነበር። ዲፌት ታደርጋለች እና ደግሞ እዚህ ጋር ፈረንሳይ ትሸነፋለች ማለት ነው። ስትሸነፍ የጀርመን ስቴቷ ፕሩሺያ ምን ትወስድባታለች? አልሴስ የሚባሉ እና ሎሬን የሚባሉ ፕሮቪንሶችን ትወስድባታለች ማለት ነው። እነዚህ ስቴቶች በምንድነው? በጀርመንና በፈረንሳይ መካከል የሚገኙ ግዛቶች ናቸው ማለት ነው። እነዚህን ግዛቶች ማን ትወስዳለች? ጀርመን ስቴት የሆነችው ፕሩሺያ ከፈረንሳይ ትወስድባታለች ማለት ነው። ይሄኛውን ደግሞ የኋላ 1919 ላይ አይ ቲንክ ፈረንሳይ ቢጌን አድርጋለች መልሳ ማለት ነው። በ1919 የዓለም ጦርነት ፈርስት ወርልድ ዋር ካለቀ በኋላ ማለት ነው። ይሄኛው ነበረ እና የዛኔ ምን አይነት ስጋት ይጭራል ኦቶ ቫን ቢስማርክ። ከዛ በኋላ እንደነገርኳችሁ ከዚህ በኋላ ምንድነው ጀርመን ዩኒፋይድ ትሆናለች። ዩኒፊቲ ማለትም አንድ ወጥ የሆነ ጀርመን ትሆናለች። ያው እንደ ኢትዮጵያ ከወሰነው ደግሞ ከሚኒሊክ በፊት የነበረው ታሪክን ካያችሁ በየሁሉም በቃ እንትን ነበር አይደለ? አገዛዝ ነበር። ለምሳሌ አሁን የዛጉዌ ምናምን እንደነዚህ አይነት ነገር ነበር ማለት በሚኒሊክ በፊት። ከዛም የአድዋ ጦርነት ሲካሄድ እንዴት ነው ዩኒፋይድ ሆኖ አንድ ኢትዮጵያ ሆኖ አይደል የተዋጉት? ያም እንደዛው ማለት ነው ዩኒፊኬሽን ነበረ ማለት ነው። ያ ነገር ምንድነው ለጀርመን ትልቅ የሆነ ጥንካሬ እና ደግሞ በጣም በዩሮፕ ኔሽን ስትሮንግስት ወይ ደግሞ ሞስት ፓወርፉል ኔሽን እንድትሆን አድርጓታል። በጣም የምትፈራ መንግስት እንድትሆን አድርጓት ነበረ ማለት ነው ለጀርመን። እናም ዩኒፋይድ ስላደረገች ለእሷ በጣም ለጀርመን ረድቷት ነበር። ራሷንም በሚሊታሪው ዘርፍ እንድታጠናክር ማድረግ ችሎ ነበር። ነገር ግን በእንትን በኩል ደግሞ በፍራንስ በኩል ስንመለከት ሪቬንጅ ፈለጉ። የቅናት መንፈስም ነበር። እናም ሪቬንጅ መፈለጋቸው እንደ ምክንያት ናሽናሊዝም ላይ እንወስደው እንችላለን ማለት ነው። እሺ ሌላኛው ደግሞ የምንመለከተው ምንድነው? የሰርቢያ ጉዳይ አለ። ሰርቢያ ቢሊቭድ ኦል ስላቪክ ፒፕል ሹድ ቢ ኢን ዋን ካንትሪ። ስላቪክ ፒፕል የሚባሉት በቃ ዳይ ቢሎንግ ቱ ዋን ካንትሪ፣ የሆነ ተመሳሳይ ሬስ ያላቸው ተመሳሳይ ዘር ያላቸው አንድ ሀገር ነው ሊሆኑ የሚገቡት ላ ሀሳብ ትሰጣለች ማለት ነው። ይሄም ደግሞ ከምን ጋር በተያያዘ ነው? ኦስትሪያ ሃንጋሪ ውስጥ የተለያዩ ስላቪክ ፒፕሎች አሉ ማለት ዳይ አርናት ቢሎንግ ቱ ኦስትሪያ ሃንጋሪ። የዛ ሀገር ነዋሪዎች አይደሉም ወይ ደግሞ ኔቲቭ ዜጎች አይደሉም፣ የሌላ ሀገር ዜጎች ናቸው። እነዛ ዜጎች ሌላ ሀገር ነው መኖር ያለባቸው፣ በአንድ ሀገር ነው መኖር አለባቸው የሚል ሀሳብ ነበራት ሰርቢያ ማለት ነው። ይሄ ደግሞ ኦስትሪያ ሃንጋሪ ሰርቢያን እንደ ስጋት እንድታያት አድርጓል ማለት ነው። እና ደግሞ በባልካን ክልል የሚገኙ የስላቭ ህዝቦች ከኦስትሪያ ሃንጋሪ አገዛዝ ነፃ መሆን ፈልገው ነበር። ይሄም ኦቶማን ቱርክ የሚባል ደግሞ አለ። እሱ ምንድነው
በእንትን ቱርካዊ ነው። ነገር ግን በተለያዩ ሀገራት ውስጥ ዩሮፕ ላይም መካከለኛው ምስራቅ ላይም አካባቢ በጣም ታዋቂ የሆነ አገዛዝ ነበረ። ሶ ከሱ ነፃ የመውጣት ፍላጎታቸው ኢንዲፔንደንት የመፈለጋቸውን ጉዳይ እዚህ ላይ እንደ ምክንያት መጥቀስ የምንችለው ነገር ነው ማለት ነው። ያው ባልካን ካንትሪ የሚባሉት ምንድን ናቸው? ለምሳሌ እነ ሰርቢያ፣ ቡልጋሪያ፣ ግሪክ የመሳሰሉት ሀገራት ማለት ነው። ሶ እነዚህም ስፔሻሊ ባልካን ናሽናሊዝም ወዝ አናዘር ሶርስ ኦፍ ቴንሽን እና ስትራግል ቱ ኢንዲፔንደንት ኦፍ ኦቶማን ቱርኪሽ ዶሚኔሽን። ያው ሙሉ ዩሮፕን ተቆጣጥሮ ነበር ማለት ይችላል። ማለት ዶሚኔት አድርጎ ነበር፣ የበላይ ነበር ኦቶማን ቱርክ የሚባለው ማለት ነው። ሶ ከሱ አገዛዝ ነፃ የመሆን ፍላጎታቸው ነፃነታቸውን የመፈለጋቸው ነገርም ለጦርነቱ ወር ደግሞ እንዲጭር ምክንያት እንዲሆን ውጥረት ሲያባብስ ነበር ማለት ነው። ሌላኛው ደግሞ የምንመለከተው እንደነገርኳችሁ ከፍተኛ የሆነ ምንድነው ትምክህተኝነትም ልንለው የምንችለው ነገር ነው። ሶ ካንትሪስ ሃድ ኤክስትሪም ፕራይድ ኤንድ ራይቫለሪ ሜኒ ዩሮፒያን ካንትሪስ ቢሊቭ ዴይ ዌር ሱፐር የበላይ እንደሆኑ ያስቡ ነበር። ይህም ደግሞ ምን እንዲሆኑ አስችሏቸዋል? ዴይ ኮምፒትድ ፎር ፓወር ለስልጣን ለኃይል እንዲወዳደሩ እንዲፎካከሩ አድርጓቸዋል። ለመሬት እንዲሁም ደግሞ ኢንፍሉዌንስ በቃ ተጽዕኖ ፈጣሪ ከመሆን ጋር በተያያዘ ነገር ምን እንዲሉ እንዲፎካከሩ እርስ በርስ አስችሏቸዋል ማለት ነው። እናም ደግሞ ሰርቢያ ዋንትድ ኢንዲፔንደንስ ሰርቢያ ምን ፈልጋ ነበር? ነፃነት ፈልጋ ነበር። እንደነገርኳችሁ በኦቶማን ቱርኪሽ ዶሚኔሽን ስር ውስጥ ስለነበሩ ማለት ነው። እሺ ሶ አሁን ደግሞ የምንመጣው ወደ የትኛው ነው? ወደ ኢሚዲየት ኮዝ ብለን ያሰብነው ኢሚዲየት ኮዝ ማለት ይሄኛው ማለት ነው። የጦርነት ቃታውን ወደ ሳብ ዋነኛ ነገር ወደዚህ አሳሲኔሽን ኦፍ አርክዱክ ፍራንስ ፈርዲናንድ እንመለከታለን። ያው 1914 ላይ ማለት ነው። እሺ ወደዚህኛው ጋር ስንመጣ this was the event that triggered the war በቃ ቀጥታ ወደ ጦርነቱ እንዲገባ ያስቻለው ነገር ኢሚዲየት ኮዝ ይሄኛው ነው። ይሄኛው ምንድነው? አርክዱክ ፍራንስ ፈርዲናንድ ኦፍ ኦስትሪያ ሃንጋሪ was assassinated by ጋብሪሎ ፕሪንሲፕ የሰርቢያ ናሽናሊስት ሰርቢያዊ ናሽናሊስት የተባላለ ናሽናሊስት እንደነገር ናሽናሊዝም ያው አይዲዮሎጂ ምንድነው? ሀገር ወዳድ ወር ደግሞ ሳምቲንግ ብሔርተኝነት ጋር የሚያያዝ ነገር ነው። እንደዚህ የሆነ ሰውዬ ጋብሪሎ ፕሪንሲፕ የሚባል ሰርቢያዊ የኦስትሪያ ሃንጋሪ አልጋ ወራሽ ንጉስ አርክዱክ ማለት አልጋ ወራሽ ማለት ነው። የሱ ግድያ ቀጥታ ኦስትሪያ ሃንጋሪ ምን ታረግ ኦስትሪያ ሃንጋሪ በቀጥታ ሰርቢያ ላይ ጦርነት እንድታውጅ አደረጋት ማለት ነው። በቀጥታ ጦርነት ታውጃለች ማለት ነው። ሰርቢያ ላይ ታውጃለች። ታዲያ እዚህ ጋር እንደነገርኳችሁ አሊያንስ የሚባለው ነገርም ነበረ። እሱንም ይሄኛው አለ ጦርነት ታውጅባታለች። ራሽያ ማንን ትደግፋለች? ሰርቢያን ትደግፋለች። ተመልከቱልኝ እዚህ ጋር ራሽያ ሰፖርት የምታደርገው ማንን ነው? ሰርቢያን ትደግፋለች። ራሽያ እዚህ ጋር ነው ያለችው ትሪፕል ኢንቴንት ላይ። ስለዚህ አሁን ራሽያ ጦርነት በመግባቷ ፍራንስና ብሪቴን ዝም ብለው አይቀመጡ ማለት ነው። ኦስትሪያ ሃንጋሪም እዚህ ጋር ገብታለች። ጦርነት ሰርቢያ ላይ ያወጀችው እሷ ነች። እዚህ ጋር ኦስትሪያ ሃንጋሪ ጦርነቱ ስለገባች ጀርመንና ጣሊያንም ዝም ብሎ አያዩትም። ምክንያቱም ይሄኛው ስምምነት አላቸው። ምንድነው? አንድ ሀገር አታክ ብትደረግ ዲፌንድ የማድረግ ኃላፊነት አለባችሁ። የመተባበር ነገር አሊያንስ እንደነገርኳችሁ። እዚህ ጋር ጀርመን ሰፖርትድ ኦስትሪያ ሃንጋሪ ይሄው አብረው አይደለ ትሪፕል አሊያንስ በሚባለው አንድ ላይ ስለሆኑ ጀርመን ታግዛታለች ማለት ነው። እዚህ ጋር እንደነገርኳችሁ ራሽያ ማንን አግዛ ትገባለች? ሰርቢያን አግዛ ስለገባች ብሪቴንና ፍራንስም የኋላ ምን ይሏታል ማለት ነው? ይቀላቀሏታል ማለት ነው። በዚህ ምክንያት የተለያዩ እንደነገርኳችሁ ቅድም ብዙ ሀገራት ተቀላቅለውበታል ማለት ነው። በዚህ ምክንያት ነው ማለት ነው። እናም ታሪክ እንደሚያስረዳው ከሆነ ኦልሞስት ወደ 10 ሚሊዮን አካባቢ ሶልጀሮች ወታደሮች ሞቷል። 7 ሚሊዮን ንጹህ ዜጎች ሲቪሊያኖች የሞቱበት ነው። እንዲሁም ደግሞ ወደ 20 ሚሊዮን የሚጠጋ አካባቢ የቆሰለ ወታደር ነበረ ማለት ነው። እንደነገርኳችሁ ይህ የዓለም ጦርነት በአንድ ምክንያት የተነሳ አይደለም። አሁን ምንም እንኳን ይሄኛው ቢነሳም እያንዳንዱ ነገር ተያያዥነት ነገር አለው። አሊያንሱ እንደ ምክንያት መጥቀስ እንችላለን። እንደነገርኳችሁ ኢምፔሪያሊዝምም አለ። ሁሉም የየራሳቸው ድርሻ አለ ማለት ነው። ስለ ወርልድ ዋር 1 ይህን ይመስላል ማለት ነው። ቀጣይ ደግሞ በሌላ ቪዲዮ የምንገናኝ ይሆናል ማለት ነው። ማንኛውም ጥያቄ እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። አመሰግናለሁ።